እዚህ ላይ ማን ያልደርስ መጭር ነኝ አዎ እኔ አጭር ነኝ እዚህ ላይ ያልደርስ እናንተ እንዴ ወገብ ያሳምማል እንዴ ወገብ ያሳምማል ስራዎቹን እኮ እንደዚህ ከውጭ ሆነ ስታይ ቀላል ይመስላል ዋላ ገረፍኩልህ ወስጄ አሁንም ልግረፈው ሰላም ቤተሰቦቼ ዛሬም በአዲስ ቪዲዮ ተመልሰን መተናል ያው ያለፈው ለቀን እንግዲህ ትንሽ የሥራ መደራረብ ምክንያት ቪዲዮ ሳንጭን ቀርተናል ይቅርታ እንጠይቃለን ዛሬ ደግሞ እንግዲህ በሌላ ቪዲዮ ተመልሰን መተናል በዛሬ ቪዲዮአችን ደግሞ እደን ከልጆች ጋር ቃን ስራ ከመሰሩ ልጆች ጋር ከነሱ ጋር እየሰራን አብረን የምንውል ይሆናል ያው በቪዲዮአችን ዘና ፈታ እንደምትሉ ምንም ጥርጣሬ የለኝም በዚህ አጋጣሚ ለቻናላችን አዲስ ሆናችሁ ሰዎች ቻናላችን ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትቀላቀሉ ጠየቅኩኝ አሁን ቀጥታ ወደዛ እንሄዳለን ተከተሉን እንዴት ነው ሰላም ነው ሁሉ ሰላም እንዴት ነው ሰላም ነው ያው ስራው የሚሰራው ይሄ ነው ኦኬ ናሻው ተዘጋ ይመጣል የጨራርስን እሺ በቃ ያለው ነገር እንትን እናደርጋለን ማለት ነው ኦኬ በቃ ከናንተ ጋር ዛሬ ትንሽ እናንተ ስራ ያያዩ ከናንተ ጋር ውላለሁ ይሄን ነው የምናደርገው ልብስ ይሄ ነው ያው የጸባራቂ ይሄ ማለት ነው አንጸባራቂ ለሴፍቲ የሚሆን የምታደርጉት ነገር ምናምን የለም ያናት ምናምን አለ ተፈልጋለሁ እሺ ፒስ ያው ጋይስ እንግዲህ ሁሉም ቦታ ላይ አንጸባራቂ ለአንጸባራቂ የሚባል ነገር አለ ለአንጸባራቂ ትንቢልም ኦኬ ከዛ ነው ይሄን ኦኬ ኦኬ ከዛ ያመጣችሁ አሸዋ እዚህ ያመጣ እዚህ ጋር ይከፈራል እዚህ ጋር ይለሰናል ማለት ነው ኦኬ እሺ ፒስ እሺ ያው ጋይስ እንግዲህ ልብስ ምናምን ተሰጥተናል ሁሉም እስቲ ከልጆቹ ጋር የሆነን እየሰራን አብረን የምንለው ከናንተ ጋር ነው የምሰራው ከናንተ ጋር ነው ባቦካ እሺ ያቀበለ ሲሚንቶ ለነሱና ያቀበለ እኔ እኮ ማድረግ እችላለሁ እኔ ማድረግ እችላለሁ እሺ ስራ ሰማረ እሺ ምን አክል ሰዓት ነው የምትሰሩት አሁን እዚህ እናንተ ጋር ምን አክል ሰዓት ነው የምትሰሩት እሺ ምሳ 6 ሰዓት ኦኬ ላ ይሄ ወልቷላ ይሄን አሁን ለመጨረስ ስንት ጊዜ ነው የሚወስድባችሁ ስንት ጊዜ ነው የሚወስድባችሁ ይሄ መሰሩትን ለመጨረስ ከ3 ቀን እስከ 5 ያንተ ስም ማን ነው ሰለሞን አሰፋ እባላለሁ ያው እንግዲህ ዛሬ ከናንተ ጋር የሰራውን ስራው እንዴት ከባድ እንደሆነ ምን አክል እንደሆነ ከናንተ ጋር ያየው ለማዋል ነው የመጣሁት ያው እንግዲህ ተሰይኛላችሁ ስንት ጊዜ ሆነ አንተ እንደዚህ ቀን ስራ ሰራ እኔ አሁን 6ኛ ወር ያው ይሄ በቃም ይከብዳል አይ ሙሉ ሲሆን ኦኬ ሙሉ ሲሆን ይከብዳል ታዲያ እንደዛ አትለኝም እንዴ እኔ እኮ እስከ ያረኩ ነው ይሄ ሞት ነው ያንተ ስምስ ማን ነው ቀን ሙሉ መሸከም በጣም ያንተ ስም ማን ነው አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ጀምሮስ እንዴ እኔ እኮ እሱ ብዬ ነው እኔም እሱም ብዬ ነው ይከብዳል ስራው እንዴት ነው በቀን የቀን ስራው ስንት ብር ነው የምከፈለው እዚህ ስቱዲዮ ያለው ስንት ነው የምከፈለው ስንት ከፈላል በጣም ትንሽ አረ 600 በቀን ላድርግልህ ድካሙ መቶ ሁለት ሺህ ራሱ
ያው ሲሞላ ይከብዳል ብሎኛል። አሸዋ እንዴት እሺ የት ነው? ኦኬ ከዛ እሺ በዚህ ነው ወይስ አለ እዛ አካፋ አለ? እሺ እዚህ ጋር ልጣለው። ኦኬ አሸዋ መስፈር ነው የሚባለው። አማኑኤል ያንተ ስምስ ማን ነው? የኔ ስም አስታረቀኝ። አስታረቀኝ ባለሙያው። ኦኬ ባለሙያው። አሁን እኛ እንደረዳት ነው የምንሰራው። አንተ ጋር አትመስጠር። አሁን እንደረዳት እንግዲህ ለኔም 500 ብር ከፍሉኛል። ማን ነው 600 ብር? እስቲ ስንት አካፋ ነው ማድረግልህ? 5 ብቻ አይደለም። ሞላ አድርገህ እኔ ቦታ ራቅ ስላለ ኦኬ ላለመመላለስ ሞላ አድርገን የት ሆናችሁ ጠፋኝ? እዚህ ከመጣችሁ ቆያችሁ አይደል? እኛ ወደ ታች ወረድን። አላወቅንም ነበር በትክክል ጠፍቶባችሁ። ልጁ ተቀበለ። ከዛ መጥቶ ተቀበለ። እናንተ እንዴ ወገብ ያሳምማል። እንዴ ወገብ ያሳምማል። ከዚህ አሁን አሸባ ሰፍለን ከዛን እንዴ በጣም በቃ መሰለኛ። ኦኬ ትመለሳላችሁ። ደፍታችሁ ተመለሱ። እኔ እንኳን እጄ አልመለስም። ኦ ማይ ጋድ እንዴ ጋይስ በጣም ከባድ ነው። ወገብ ያሳምማል ጋይስ። ለማንኛውም ለዚህ ቻናል አዲስ ናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይኸው ዛሬ ደግሞ በሚገርም ቪዲዮ ተመልሰን የመጣነው ከልጆች ጋር እንግዲህ እንደምታዩ ዘና ፍታ እያለን ማለት ስራው በጣም ያደክማል። እውነት ለመናገር ያው ወገብ አለ፣ ወገብ ያደክማል። እዛ እንዳያችሁ ላይ አሸዋውን ከቀላቀሉ በኋላ ሲጭኑት ከዛ አሸዋውን ደግሞ እንደገና ከዚህ አንስተ ወደዛ ሲወስዱ በጣም ከባድ ነው። ግን የዚህ ስራ ዋና ዓላማ ያው እንግዲህ ሰዎች ሰርቫይቭ ለማድረግ ምን እየሰሩ እንዴት እንደሚያደርጉ ለማየት እስከሆነ ድረስ እኛም ከነሱ ጋር ሆነን እነሱ የሚሰሩትን እያየን ያለ ነው። ግን ያው ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እንላለን። እስቲ ና እስቲ አንተ ጨምር እስቲ ሊያው ምን አክል ከባድ እንደሆነ በጌታ ሰው እስቲ በጣም ከባድ ነው። እስቲ እንዴ ሰርተን አሁን 600 ብር ኧረ የሰፈር ነው የምትኖሩት እናንተ? ዜሮ ሁለት ኮተቤ ና ስንቱን ነው እንደዚህ የምታመላለስ? እኮ በጣም ከባድ ነው።
አንሳን ለሁለት ስምንት ሶስት አራት ዞር ተመላለሰን ነው ያው ምን ማለት ገለበ ቦታው ርቀትም አለ። እንዴ ለምን ወደ ውስጥ ገብቶ አላራገፈም መኪና ሾው ቦታው ለመግባት ይቻል በዛ በላይ መጀመሪያ ተደፋው ስለሆነ እስከ ማያልፍ ድረስ ነው። ና አንካ ብራዘር አንዱ እዛ ነው የሚያበኩት። አንዱን አምጥቼ ራሱ ወደ ደከመኝ። በቃ እኔ ሽየጅ አልመለስም። ሽየጅ ሌላ አላመጣም። እንዴ በጣም ከባድ ነው። አንተ በጣም ከባድ ነው። ኦኬ ምንድን ነው? ኳስ ሜዳ ነው እየሰሩ ያሉት? ኳስ እስቲ ኦኬ፣ ሁለት እዛ ጋር ምስተም እዚህ ጋር እዛ ወደስስ ከዛ እኔ ደግሞ እግር ኳስ ኦኬ። በጣም ይሄን አያዘ ቤት ምን ያህል እስቲ በቃ አትሙላ ቀድማ ምን ያህል እንደሚከም ከባድ እኮ ነው። ቀን ሙሉ 11 ሰዓት ሙሉ ቀነሰለ ከባድ። ኧረ ችግር የለውም። እኔ ሁለቱን እሸከማለሁ። በቃ ሁለቱን ያዘው። ለምን? ኧረ ብቻ እንደ ብቻ ያልኩህ እኔ ሁለቱን አነሳለሁ። በአንዴ ነው የምልህ። በአንዴ ሁለቱን አነሳለሁ ነው የምልህ። ሙላ ያን እሺ ሙላ። እኔ ሁለቱን አነሳለሁ በአንዴ። በጣም ይከብዳል። ችግር የለውም። እስቲ አንድ ሰዓት ሙሉ ይሄ ነው የሚገናኝ እስከ 11 ሰዓት በቃ እስቲ ባባና በቃ ናግዝ አረ የቱ ጋር አርባ ስራው መቼ ነው የሚወጣው? ብለህ እኔ አላውቅም እኮ ለዛ አይደል አላወቅኩም። እዛ የሴትዮዋ የተመዘገብኳት ሴትዮ ጠይቃል እኮ አይባልም። እሱ ሰው ተናግሮ ነው እሱ እኮ አንደኛ እንዴ በጣም ነው የሚከብደው እንጂ ኦኬ። አንተ ግንብኛ ነህ። አንተ እና እሱ ግንብኛ ናቸው። ምንድን ነው በጣም የሚከብደው እዚህ ስራ? የግንብኝነት ስራ አይደለ? የረዳት ሙሉ አሁን ሲያቦኩ ምናምን እንጂ ከዛ አሸዋት ከዚያ አመላልሰው ከዛም በኋላ ምን ሲያደርጉ በጣም እንጂ በጣም ትለጥፋለህ። ወይስ ግንቡ ሲገባ ማገንባት እሱ ነው እንጂ እንጂ መሸከሙ በጣም ከባድ ነው። እኔ አንድ ዙር አሸዋ ተሸክሜ ከዚህ እዛ እንጂ በጣም ነው የሚከብደው። በጣም ከባድ ነው አይደለ? 600 ብር ነው አሉ በቀን እና አይበቃቸው። በዛ ላይ ሁሌ አይኖርም እሱ ያጣቱ ጋር ለግንብኛ ግን አለ ስራ። ለግንብኛ አለ ስራ ሁሌ ይሻላል። ኦኬ ያው አሁን ብዙ ግንባታ አለ። ቆይ ይሄንማ መሞከር አለብኝ። እንዴት እንደሚገርፈው መሞከር አለብኝ። ይሄን ያው ከርሳት ሲባል ነው። እንዴት ትሪያት ስለምድና እንዴ እንደዚህ ያ መልመድ ነው። ገላላ ታሪጓለች። እስቲ
እንደዚህ እንደዚህ ከዛ ቆይ እስቲ አስበዋል። ቀኑን ሙሉ እንደዚህ እያደረግህ ስትውል ቆይ እንዴ ከዚህ ዋልክ መጠበቂያችን ነው። ወረቀት ታደርጋለህ፣ ቀጥታ ይመጣልሃል ማለት ከዛ ያኛው ማሳመሪያ ነው። ያኛው እሱ ያዘው ማሳመሪያ ነው። አሁንም ልግረፈው እንዴ አይቷል አይደል? ስራዎቹን እኮ እንደዚህ ከውጭ ሆነ ስታይ ቀላል ይመስላል። ሁሉም ስራዎች አሁን እኔ ቀኑን ሙሉ እንደዚህ ያረኩላለሁ ብል ያው ስለ ታደርጓለህ መስራት ካለብህ መስራት ካለብህ ግዴታ ካለብህ ታደርጓለህ፣ ትሰራዋለህ። ግን እንደዚያውም በቃ ቀኑን ሙሉ ይሄን እየሰሩ መዋል ዋው በጣም ከባድ። ቆይ እስቲ የመጨረሻ እንዴ ይሄ ወደ ላይ አሰራም፣ ከዚህ በታች ነው የምሰራው። ኦኬ ይሰራል። እዚህ ላይ ማን ያልደርስ መጭር ነኝ። እኔ አጭር ነኝ፣ እዚህ ላይ አልደርስ። አይ አንዱ ላይ ቀመጥቼ ከሰራው ከዛ አንዱ ላይ ቀን ይለመዳል። በቃ ለምን አይቷላ ገረፍኩልህ ወስጄ ገረፍኩልህ። አላበላሽውም ብዬ ተስፋ አደርጋለሁ። እንዴት በእጅ በዚህ እንዴት እንደዚህ ኦኬ እንደዚህ። ታዲያ መቼ ነገርከኝ? እናንተ አሁን ግን በእኛ መሆን አለባችሁ። ከነሱ ተምራችሁ እንዴ ጥሩ አስተማሪዎች ናቸው። አይቷል። እኔ አሁን ትቼ ልሄድ ነበር ዝም ብዬ አስቀምጬ ማሻት እንዳለብኝ እየነገሩኝ ነው። ገባን ከቱ ጋር ኦኬ። ከዛ ጀምረ ኦኬ ሰውም ከዛ ጀምረ እንደዚህ መሄድ አለብኝ። እስቲ ከዚህ ጀምሮ ኦኬ አንተ ቀላል አይደለም እኮ ሙላ ጉርጋድ አይቷል። ወደዛ እየሄደ ነው እኮ እስቲ ቁረጥ። እስቲ እንዴት ነው የምትቆርጡት? እስቲ እንዴት አድርገህ ነው የምትቆርጡት? እንዴት አድርገህ ልቆርጠው? ላቆመው እንደዚህ አቆመ። ይሄኛው ወላኛ አለ እንደዚህ ነው ይዘህ ይመጣል ነገር እኩል እንዲመጣ። ኦኬ ከዛ በጎንም በቁመቱ ምሳ ስንት ሰዓት ነው ወጣችሁ የምትበሉት? 6 ሰዓት ነው። አስባል እኔ አሁን ስንት ደቂቃ እዚህ ቆይቼ ኦልሬዲ ያን አሸዋ ስለተሸከምኩ ራበኝ። ያን አሸዋ አንስቼ እንዴ በቃ የሆነ አመስጋኝ አያደርግም እንዴ እኔ ያችን ታዲያ እናት እንዴ ይደክማል። ምን ሆናችሁ ነው እናንተ? ይሄ በጣም ነው የሚደክመው። ኧረ እኔ ከዚህ በላይ ብራዘር በጣም ከባድ ነው። በጣም ከባድ ነው ጋይስ። አይ ቲንክ ኢቨን ዋን ኦፍ ዘ ሃርደስት በጣም ምክንያቱም ይሄ አሸዋው በጣም ነው የሚከብደው አሸዋውን መሸከሙ። ከዛ ይሄ እንኳን መግረፉ የሆነ ቴክኒክ ይፈልጋል፣ ሙያ ይፈልጋል። መግረፉ
ግን አሸዋ እዛ መሸከሙ አሸዋውን መጫኑ ትንሽ ከበድላል። ያው እንዳልኳችሁ ነው ቅድም ይህን ሰሞን በጣም ብዙ ስራ እየሰራ ስለነበረ ያለፈው ለቀን ያው ትንሽ አሞኝ ነበር። ምክንያቱም በስራ መደራረብ ምክንያት ያው ዛሬ ተመልሼ የቀረስኩ ነው። በዛ ምክንያት ያው እንግዲህ ሜቢ 100% እንትኖኝ ጉልበት ኖሮኝ አይደለም እያረኩ ያለው ለዛ ይሆናል ትንሽ የከበደኝ። ለማንኛውም ለቻናል አዲስ ሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ እንግዲህ ዘና ፈታ በሚያደርጉ ቪዲዮዎች ወደ እናንተ እየመጣን ነው በየቀኑ ማለት ነው። እናንተ ራሱ ከፈለጋችሁ ቻናሉን ቼክ አድርጋችሁ ቪዲዮን ታያላችሁ ስንጭን። እሺ ግን ለኔ ይሄ ስራ በጣም ከባድ ነው እንገራችሁ። በጣም ከባድ ነው። ለዛ ነው ላይክ ትልቅ በጣም ብዙ ስራ ነው እየሰራን ያለነው እኛ በቃ አይደለ? አዎ ትልቁ ለምሳሌ እኔ እየሰራ ያለሁት ላይክ ሰው አይቶ ላይክ ማንኛውም ሰዎች ለመኖር የሚሰሩትን ነገር ማክበር እንዳለባቸው ነው። አዎ ትልቁ ነገር ማለት ነው። ትልቁ ነገር የዚህ ስራ ትልቁ ዓላማ ያ ነው። አሁን ልክ እናንተ እንዲህ አሁን ስራ ስታገኙ ላይክ እነሱን ትሰራላችሁ ማለት ምክንያቱም እንትን ነው ምንድነው ጥሩ ቡድን ነው የምትሆነው ለስራ ጥሩ ቡድን ስትሆን ያካነሱ ለስራ ባገኘ ሰዓት የጠራናቸው ያብረንበት ድረስ ይመጣሉ ብላችሁ ከዛን ሰራ ደግሞ እንደዚህ አይነት ስራ ደግሞ አንድ ቦታ አይደለም የሚገኝ። አዎ እንዴ የዞርክ ነው የምታገኘው ስራ እንዴ ዛሬ እዚህ ነው ያለው ነገ ሌላ ቦታ ልትሆን ይችላል። ከክፍለ ሀገር ስትወጣላችሁ አንዳንድ ፊልድ ሲወጣ እንደ ፊልድ ይወጣል። ኦኬ አብራችሁ ትሄዳላችሁ። አሪፍ ነው እኮ ላይክ እንዲህ ለረጅም ጊዜ አብሮ መስራት በጣም አሪፍ ነው። ምክንያቱም ስለምትግባባ ባህሪም ታውቃለህ፣ እንዴት እንደምታወራ ታውቃለህ ከዛ ሰው ጋር አሪፍ ነው። ለስራ ቅልጥፍና በጣም አሪፍ ነው። 4 ዓመታችን ኦኬ መልመድም ነበራቸው ግን ያው የመልመድ ትኩረት ነው ኦኬ አልሰጡም እነሱ እድሉ ነበራቸው የመልመድ። ስራው አሪፍ ነው ላይክ ትልቁ ነገር እንዳልኩ እኛ የመጣ ነው ይሄን ለማየት የስራው እንዴት ክብደት እንዳለ ብዙ ጊዜ ታውቃለህ። ሰዎች ለምሳሌ ብዙ ጊዜ ትኩረት አይሰጡም ለምሰራ ስራ እና እኛ በጣም ብዙ ስራ እየሰራን ያለነውና እያንዳንዱን እያየን ነው። እኔ አሁን ይሄ አሸዋሩ ራሱ ከዛ ጋር ተሸክሜ ወደዚህ ሲመጣ ከአንዳንድ ነው እንትን ያለኝ የከበደ። አሁን ይሄኛ ያቦካችሁትን ዝም ብዬ ከዛ ጋር እየወረድኩኝ ላይክ እንደዚህ ትንሽ የሆነ ስፖርት ስለምሰራ ምናምን እንትኗን ቴክኒኳን እንዴት እንደምትያዝ ስለማወቅ ነው እንጂ እያተመጣው በጣም ነው የሚከብደው። ከዛ እንዛ አሸዋ እንዲህ ስታነሱ ይሄ ወገብ በጣም ነው የሚቆርጠው። አዎ እና ትልቁ ነገር ይሄንን ለማየት ነው። እስቲ ግን አንተ እንደመጨረሻ ያው ካንተ ጋር እንድንሰራ ሳይው ስለተባበርከን ግን መጨረሻ የምትለን ነገር ካለ የምታስተላልፍልን መልእክት ካለ ይሄን ለሚሰሩ ልጆችም ይሁን ላይክ ለዚህ ስራም ትኩረት ለማይሰጡ ሰዎችም ይሁን የመጨረሻ የምትለው ሀሳብ ካለ? እኔማ ስራው ያው እንግዲህ መበርታታት እንዳለበት ነገር ነው። እንግዲህ ስራው ያው ድካም እንዳለው ሰው እኮ ሲገባበት ነው አእምሮ ጸድቶ ሰው ሲገባ እንደዚህ አእምሮ እንዴት ልፋት እንዳለው አያውቅም። ግን እንደዚህ ድካምና ወጣ ወረድ እንዳለው እንደዚህ በአካል መጥቶ ያየ ሰው ብቻ ነው የሚረዳው። ሌላው ያየ ሰውና የሚሰራው በእጁ ራሱ የሚሰራው ሰው ነው የሚረዳው። እና ሰው ቤቱ አሁን አእምሮ እንትን ሲል ዝም ብሎ ቁጭ ያለ ነው የሚመስለው። ድካም እንዳለው ወጣ ወረድ እንዳለው አያውቅም። እንግዲህ ያው ይሄ ስራ ያው እንግዲህ መበርታት እንዳለበትና ያው የሰው ሞራል እንዲሰጠው ነው እኔ የምገልጸው። ከዛ በላይ ያው በጣም እናመሰግናለን። በጣም አመሰግናለሁ። ያው ጋይስ እንግዲህ እንደሰማችሁት ነው ዛሬ ስራውን እንድንሰራ ያው የተባበረን እሱ ነው። ከሱ ጋር ነው የቆየነው። እንግዲህ ያው ስራው ከባድ እንደሆነ ነግሬያችኋለሁ። በዚህ አጋጣሚ ግን ለቻናል አዲስ ሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በቪዲዮአችን ዘና ፈታ እንዳላችሁ ምንም ጥርጣሬ የለኝም። በሚቀጥለው ቪዲዮ ተመልሼ እስከመጣ ድረስ መልካም ጊዜ እንላችሁ ብያችኋለሁ። ውድድ ነው ማድረጋችሁ። ቻው